እሺ እንግዲህ ዛሬ ላሳያችሁ የፈለኩት ምንድነው how to create a link ምንድነው ብዙ ፋይል ኦፕን ብታረጉ ወይም ደግሞ በተለይ ሶፍትዌር የማይጠቀም መስሪያ ቤት ውስጥ የምትሰሩ ሰዎች ምንድነው የተለያየ ወይ ኦፊስ ወይ ኤክሴል ነው የምትጠቀሙትና እሱን ስትጠቀሙ ምንድነው ብዙ ፋይል የምትከፍቱ ከሆነ ምንድነው ይሄኛው አሁን ማሳያችሁ ነገር በጣም ቆንጆ ነገር ነው ማለት ነው እና ሰብሰብ አድርጋችሁ በአንድ ላይ ሊንኩን ለማየት እንዲያግዛችሁ እንዲሆን ነው ማሳያችሁ። አንድ በወርድ አንድ ደግሞ በኦፊስ የተጻፈ ጽሁፍ ሁለቱን አንድ ፔጅ ላይ እንድታገኙት ሊንክ ክሬት ማድረግ ነው ማሳያችሁ ማለት ነው። ስለዚህ አሁን መጀመሪያ ምንድነው ወርድ ኦፕን አድርጌ ያሳያችኋለሁ። እንደምታዩት ኦፕን አድርጌ ያለው ባዶ ወርድ እና ለምሳሌ እናንተ ፋይል እንበልና ይሄ አንድ ፋይል ነው ብንል የናንተ አንድ ፋይል ነው። ስለዚህ ይሄ ሴቭ ይደረጋል ማለት ነው። ስለዚህ ምን ላይ ታረጋላችሁ? ዴስክቶፕ ላይ ሴቭ ታረጋላችሁ ማለት ነው። ኦኬ ማይ ፋይል። ስለዚህ ወርድ አሁን ዴስክቶፓችሁ ላይ ሴቭ አረጋችሁ ማለት ነው። ይሄ አንዱ ነው። ሁለተኛ ኤክሴል ሽት ባዶ ኦፕን ታረጋላችሁ። ለምሳሌ ነው ኦፕን አድርጌያለሁኝ። ስለዚህ እዚህ ጋር ፋይላችሁን ትጽፋላችሁ። የፋይል ላይ ያው ኮንተንቱ እንዳለ ነው። ኮንተንቱ ምንም ሊሆን ይችላል። እኔ ሳምፕል ነው ማሳያችሁ። ኦኬ እዚህ ጋር እንደዛ አይነት ነገር ሪከርድ የሚያደርግ ቢሆን እንደዛ አይነት ነገር ሪከርድ የሚያደርግ ቢሆን something ይሄኛው እንዳለ ቢሆን ምንድነው ላረግ ከዛ በኋላ ሴቭ አረጋለሁ ፋይሌን ማለት ነው። ሴቭ የቱ ጋር ዴስክቶፕ ወይ ፈለጋችሁ ቦታ ላይ ሴቭ ማድረግ ትችላላችሁ። ይሄ ማይ ፋይል ዋን ያኛው ማይ ፋይል ነው። የማይ ፋይል ዋን ማለት ነው። ስለዚህ አሁን ሁለቱም ፋይል ዴስክቶፕ ላይ ክሬት አረግን ማለት ነው። ይቺኛውና ይቺኛው ሁለቱ እነዚህ ሁለቱን ክሬት አድርገናል። ከዚህ በኋላ ምንድነው የምናደርገው? ሊንኩን እንዴት ክሬት ማድረግ እንዳለብን ላሳያችሁ። እዚህ ጋር ትሆናላችሁ። ያው ፋይል እዚህ ኦልሬዲ እስከዚህ ፋይል ጽፋችኋል ማለት ነው። እስከዚህ ፋይል ኦልሬዲ ተሰርቷል። ከዛ መጨረሻ ቦቶም ላይ ነው ክሬት የምታደርጉት። ራይት ክሊክ ታረጋላችሁ። ከዛ ሊንክ የሚለውን ትነካላችሁ። ሊንክ ማድረገው አሁን ምንድነው እያላችሁ ነው። ስለዚህ ሊንክ ቱ ሽቱ ላይ ማይ ፋይል ዋን ስለሆነ ይሄ ማይ ፋይል የሚለውን ወርድ ሊንክ አድርግልኝ እንላለን ማለት። ስለዚህ አሁን ይሄኛው ኦልሬዲ ሊንክ አረግን። ክሊክ ስናረገው ምንድነው ወደ ወርድ ይወስደናል ማለት ነው። ሁለተኛውን እዚህ ወርድ ላይ ሆነን ደግሞ ሊንክ ክሬት እናረጋለን። ማን የሚለውን ማይ ፋይል ዋን የሚለውን ይሄን ምክንያቱም እቺ ሽቷ ስለሆነች አይወላችሁ። አሁን ይሄን ኦፕን ኮንትሮል ትጫኑና ኦፕን ክሊክ ስታረጉት ወደ ሽቱ ይወስደኛል። ሽቱ ላይ ሆኜ ክሊክ ሳረገው ወደ ወርድ ይወስደኛል ማለት ነው። ስለዚህ እንደዚህ በማድረግ የተለያየ ብዙ ፋይል ቢኖራችሁ እንደዚህ ሊንክ በማድረግ መጠቀም ትችላላችሁ ማለት ነው። ስለዚህ ኮሜንት አስተያየታችሁን